ሰላም ሰላም ውድ ያልሚና የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አለሁኝ። ዛሬ ደግሞ አብረን የምናየው ቦታ የሚሆነው ተረኛው የሆነው ስፍራ አብረን የምንጎበኘው ቦታ የሚሆነው ካሳንቺስ ነው። ካሳንቺስ ያራዶቹ መንደር የካሳንቺስ ኗሪ የነበራችሁ ትዝታው ያለባችሁ አሁን ምን ላይ ደርሶ ይሆን ቤቴ እንዴት ሆኖ ይሆን ብላችሁ ያሰባችሁ ያላችሁ እንዲሁም ደግሞ የካሳንቺስ ለውጥ ማየት የምትፈልጉ ሰዎች የታላችሁ ኑኑ ሰብሰብ በሉ። ዛሬ የሰራሁት ቪዲዮ ለእናንተ ነው የሚሆነው። እንግዲህ ካሳንቺስ በብዙ ተቀይራለች። በአይነቱም ሆነ በስፋቱ ለየት ያለ ፕሮጀክት ነው ሲባል ሰምተናል። ዛሬ ደግሞ ያለነው ቦታው ላይ ነው። ያለው ለውጥ ድባቡን፣ ሂደቱን ምን አይነት ፕሮጀክቶች አሉ፣ አሁንስ ምን ላይ ነው የሚለውን አብረን የምንጎበኝ ነው የሚሆነው ማለት ነው። በባለፈው ቪዲዮዬ ስለ ካሳንቺስ ትንሽ ቪዲዮ ሰርቼላችሁ ነበረ። ያኔ ስመጣ ለውጡ እንደዚህ ያልነበረም ትንሽ ነበር የነበረው። አሁን ላይ ብዙ ፕሮጀክቶች አሉ ያለቁ፣ በዚህ በፍጥነት እንዴት አለቁ በሚያስብል ልክ ብዙ አይነት ስራዎች አይቻለሁ ማለት ነው። ኑ አብረን እኔ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር አድርጋችሁ ጀምሩ። ሁሌም እንደዚህ አይነት ገራሚ ቪዲዮ እንዲደርሳችሁ። እንግዲህ አሁን እየሄድን ያለነው ወደ አዲስ አኳሪየም ፓርክ ነው። አዲስ አኳሪየም ፓርክ እንግዲህ ብዙ አይነት ውስጡ ብዙ አይነት አገልግሎት ይዟል። ብዙ አይነት መሰረተ ልማት የተሰራበት ቦታ ነው ማለት ነው። ተሻግረን ደግሞ እስኪ እናያለን ማለት ነው ያለውን ሂደት። እንግዲህ ካሳንቺስ የድሮዋ ካሳንቺስ ብዙ ሱቆች በጣም ብዙ ነዋሪ ያለበት እና ደግሞ የልጅነት ትዝታችን የሚያስታውሰን ጣሪያ ላይ ብዙ ዲሽ ያለበት ቤት ትዝ ይላችኋል። እንደሱ አይነት የጭቃ ቤት የቆርቆሮ ቤት የነበረች እንደነበረ እናስታውሳለን ሁላችንም። አሁን ግን ፍጹም በሚባል ደረጃ ሌላ ሰፈር ነው የሆነው። በጣም ነው የሚያምረው። እንደምታዩት አሁን ራሱ አስፓልቱ ይሄ ግርግሩ ጫጫታው የለም። ሰላማዊ የሆነ ግሪን የሆነ ቦታ ነው የሆነው። እንግዲህ ያው የድሮ የካሳንቺስ ኗሪዎችዬ ብዙም አትዘኑ። አሁን በጣም የሚያምር መዝናኛ ቦታ ሆኗል። እንዲሁም ደግሞ ብዙ አይነት አገልግሎትን የያዘ ፕሮጀክት አለው። የመጣችሁ ፈታ በሉ፣ የድሮ ትዝታችንም አዲስ ውላችኋለሁ። በዚህ አጋጣሚ እንግዲህ አዲስ አኳሪየም ፓርክ ውስጥ ብዙ አይነት መጫወቻ እንዲሁም ደግሞ የውሃ ፋውንቴኖች ደግሞ ከጓደኛ ከቤተሰብ ጋር ሆናችሁ ቁጭ ብላችሁ ፈታ የምትሉበት ግሪን የሆነ ኤሪያ ነው። እንደምታዩት በጣም ነው የሚያምረው። ውስጡ ጽዳቱ፣ ሰላሙ ያለው አየር ኑና አዩት። እኔ ከምላችሁ በላይ በጣም ነው የሚያምረው ማለት ነው። እዚህ ጋር እንደምታዩት የተለያዩ የውሃ ፋውንቴኖች አሉ። ከፊቱ ደግሞ የተለያዩ ለህፃናት መጫወቻ የሚሆን አዋቂዎች መታችሁ ቁጭ ብላችሁ እናንተ ሌላ ነገር ሻይ ቡና እያላችሁ ልጆቻችሁ የሚጫወቱበት የሚበርቁበት ቦታ ውስጡ አለ እና ደግሞ በጣም ሰፊ ነው። አዲስ አኳሪየም ፓርክ የሚገኘው ወደ ቤተ መንግስት ወደ ግቢ ገብርኤል በሚወስደው አስፓልት ዳር ያለ ነው። በዚህ አስፓልት ሁለት አይነት ፕሮጀክቶች አሉ። ይሄንን ጨርስና እዛም ሄደን የምናይ ነው የሚሆነው። አብራችሁን ቆዩ እስቲ እናያለን ዛሬ በደንብ። እንደምታዩት እንትን የተለያዩ ይሄ እነዚህ አሳና ሻርክ ነው የሚባሉት እነሱ አሉ በሩ ላይ ግዙፍ ናቸው። እንዲሁም ካሜራው ትንሽ አሳንሶት ሊሆን ይችላል እንዴት እንደሚታይ እንጃ። እና እንደምታዩት ሰላማዊ ነው። የሆነ ሌላ ቦታ ነው የሚመስለው ሌላ ቦታ። ስለ ካሳንቺስ ሲወራ እንደሰማነው ከሆነ በጣም ሰፊ ነው። ከ1000 ምንድነው የሚባለው ስሙ ጠፋብኝ ውዶችዬ። ከ1000 ሄክታር ቦታ የሸፈነ ፕሮጀክት ነው። ይሄ ማለት በጣም ሰፊ ነው። እንዲሁም ደግሞ 80.9 ኪሎ ሜትር የሚሆን የእግረኛ መንገድና 21 ኪሎ ሜትር የሚሆን የብስክሌት መንገድ ያካተተ ነው ማለት ነው። በጣም ሰፊ ነው። በጣም እዚህ ጋር እንዴት እንደሚያምር ዱባይ በሉት የምር ኑና አዩት ትደሰቱበታላችሁ። እንዲያው ምን ሲባል ሰምቻለሁ መሰላችሁ? የካሳንቺስ ልጆች ሲሉ የሰማሁት ካሳንቺስን ፈርሶብን ፈራርሶ እያሉ የሆነ ዘፈን ነገር ሲዘፍኑ ሰምቻለሁና
ኑ አሁን ብዙ አይነት የምትደሰቱበት ቦታ አለ። እንዲሁም ደግሞ ከኡራኤል ፊት ለፊት ብዙ አይነት የስፖርት አይነቶችን የያዘ ፓርክ እየተሰራ ነው። በትንሽ ይቀረዋል ለመጨረስ። እሱን አልቀረጽኩላችሁም። በቀጣይ ቪዲዮ በሌላ ጊዜ አሳያችኋለሁ ማለት ነው። እሱ ውስጥ ብዙ አይነት ባህላዊ ስፖርት እንዲሁም ደግሞ ዘመናዊ ስፖርቶችን የያዘ ነው። እዛ መታችሁ መጫወት ትችላላችሁ ማለት ነው። እንግዲህ እኔ ካየሁት አንጻር ሼር ሳረጋችሁ እንግዲህ ድባቡ ብዙ አይነት ትላልቅ ህንጻዎች አሉ። ብዙ አይነት ግሪን ቦታዎች አሉ። እንዲሁም ደግሞ ከአዲስ አኳሪየም ፊት ለፊት ማለት ነው የቡና ፕላዛ አለ፣ ካሳንቺስ ፕላዛ አለ። ለመዝናናት ብዙ አይነት አማራጭ ያለበት ቦታ ሆኗል ማለት ነው አሁን። ይጋይ ብቻ እንዴት እንደሚያምር ይሄ በቃ ስትሄዱ ራሱ የመደስ ደስ እያላችሁ በቃ የምታዩት ነገር እንዴት እንደሚያምር ማለት ነው። ይህማ በቃ ማታ ሲሆን ደግሞ ያለው ድምቀት ሞግ ነው የሚለው እና ከተማችን ቀፏ ብላለናለች። ቤተሰቦች ካሳንቺሶች ካዛብላንካዎች እያያችሁ ነው ይሄንን አስገራሚ ለውጥ አይደል? እና ማለት ነው ሌላው የገረመኝ ከካሳንቺስ ውስጥ ለልጅ የሚሆን ብዙ ቦታ አለ። እንዲያውም አሳያችኋለሁ። አሁን ከዚህ በኋላ የልጆች ዓለም የሚባለው ፕሮጀክት አለ። ቆይ እናየዋለን በኋላ። ይሄ ደግሞ አሁን የምታዩት ያልኳችሁ ይሄ እንትን የቡና ፕላዛ ያልኳችሁ ቅድም ማለት ነው። እንደዛ ነው። አሁን እኔ በሄድኩበት ሰዓት በጣም ሰላማዊ ነው። ምናልባት እኔ ሄድኩበት ለቀረጻ ሄድኩበት ሰዓት ይሆን እንደምታዩት አስፋልቱ ራሱ ያን ያህል መኪና የለውም። ዝም ያለ ሰላማዊ የሆነ አየር የምትቀበሉበት ኢንጆይ የምታደርጉበት ቦታ ነውና በጣም ሰላማዊ ነው። አያችሁት? ይሄ ግሪን ኤሪያ በቃ ቁጭ ብላችሁ ሰላም የሆነ ካፕል ሆናችሁ ወይ ከፋሚሊ ጋር ከጓደኛ ጋር መታችሁ ቁጭ ብላችሁ ወሬያችሁ ልታወሩበት የምትችሉ ቡና ወይ ደግሞ ሻይ ቡና እያላችሁ ደግሞ የምትጫወቱበት ቦታ ነው። በጣም ሰፊ የሆነ ፕሮጀክቶች ናቸው የተሰሩት እና ደግሞ በጣም ነው የሚያምረው። በጣም ማለት ነው በጣም ነው ለውጥ ያላት ካሳንቺስ። ተገርም ያለው በዚህ አጋጣሚ አሁን ፀሐይ ወቅት ነው፣ በጋ ነው። ግን በቃ ይሄ አረንጓዴነቱ ምናምን እና ምን ገባኝ መሰላችሁ? ይሄ በጣም ደስተኛ የምንሆነው ከተፈጥሮ ጋር ባለን ግንኙነት እንደሆነ ነው የገባኝ። በቃ ሰላማዊ የሆነ አየር ነው ያለውና የምርም ደስተኛ የሚያደርግ ቦታ ነው። ደግሞ የህንጻዎቹ ጽዳት ምናምን ትልቀታቸው ከሰፈሩ ጋር ከግሪን ኤሪያ ጋር ማች ነው ያደረጉትና በቃ ዱባይ ያው ምሳሌያችን እንደዚህ ፏ ያለ እንትን ስናይ ምሳሌያችን ዱባይ ነች እና ኢትዮጵያችን ተቀይራለች። ለውጥ አላት እና ደስ ብሎኛል። ደግሞ የምር እንደዚህ አሁን ናይስ ስፒድ ሲመጡ ምናምን ማህበራዊ ሚዲያ ላይ ያለው ስለ ኢትዮጵያ የሚወራው ነገር አለ አይደለ? እና ደግሞ ባለፈው የመጡት የውጭ ሀገር እንግዶች በቃ ሲያዩት ምናምን የኔ ይኮራል። በቃ ሲያዩት ደስ የምትል ሀገር ነው ያላችሁ ይላሉ አይነት በሚል ስሜት ማለት ነው። እዚህ ጋር ደግሞ ፉዬ ገላዎች አሉ። ፉዬ ገላ በጣም ነው የሚያምረው። እኔ ሄጄ ኢንጆይ ነው ያደረኩት እዚህ እና እየተገረምኩ ነበር። በጣም እያደናነኩኝ ነበር። ውይ ሲያምር ምናምን እያልኩኝ ማለት ነው። በቀጣይ የምንሄደው ቦታ ወደ ላይ ከግቢ ገብርኤል ፊት ለፊት ያለው የህፃናት ዓለም ፕሮጀክትን የምናይ ነው የሚሆነው። አሁን ወደዛ እየሄድን ነው። በዛም ደግሞ እነዚህ እዚህ ጋር ያሉትን ፕሮጀክቶች እያየን የተለጠፉትን ማለት ነው ግድግዳ ላይ እየሄድን እያየን ነበረ።
ሌላው እዚህ ካሳንቺስ ስትመጡ እግረ መንገዳችሁን ብዙ አይነት የሚጎበኙ ቦታዎች አሉ። ያው ተቀራራቢ ስለሆኑ የወዳጅነት ፓርክ አለ፣ ከታች ደግሞ የሳይንስ ሙዚየም አለ፣ ወረድ ስትሉ ደግሞ የአጼ ኃይለ ሥላሴ ቤተ መንግስት አለ። በዛውም ደግሞ ወደ ፒያሳ ራዳ ፓርክ መሄድ ትችላላችሁ። ካሳንቺስ ከመጣችሁ በዛውም ብዙ አይነት ቦታዎች መሄድ ትችላላችሁ። ጠቆም ላርጋችሁ ብዬ ነው። እንግዲህ አሁን ተሻግረን የምናየው የህፃናት ዓለም ባለፈው ካሳንቺስ የመጣሁኝ የሰራውላችሁ ቪዲዮ ላይ ማለት ነው እነዚህ አዲስ አኳሪየም ፓርክ የለ፣ የህፃናት ዓለም የለ፣ ይሄ ቡና ፕላዛ የለ እና በአጭር ጊዜ ውስጥ ነው በጣም የሰሩት ማለት ነው። ግርም ነው ያለኝ ስመጣ ድጋሚ። እንግዲህ ይሄ የህፃናት ዓለም ፕሮጀክት ነው። በጣም ብዙ አይነት ፕሮጀክቶች ውስጥ አሉ። እንደምታዩት በደንብ ትንሽ ይቀረዋል። በደንብ አላለቀም ማለት ሙሉ በሙሉ አላለቀም ማለት ነው በቀረጻ ሰዓት። ከፊት የምታዩት ጎጆ ቤት እና እዚህ የህፃናት ዓለም ውስጥ ምን አለ መሰላችሁ? ብዙ ሰፊ የሆነ ሳይክል የሳይክል መንጃ መንገዶች አሉ። ብዙ አይነት ይሄ እንስሳቶችን የያዘ ፈረስ፣ ቀጭኔ ምናምን ብዙ አይነት እንትኖች የተሰሩ ነገሮች አሉ ውስጥ መጫወቻዎች አሉ። እና ደግሞ ስሙን ማላቀው ከጎጆ አጠገብ ያለችዋን እንትን አይታችሁ ከሆነ ትልቅ የሆነ ረጅም ባስ አይነት ነገር መኪና አለ ማለት ነው። ስሙን ስለማላቀው ነው። ከሱ ወደ ቦታ ወዛው ውስጥ ሆናችሁ ከአንደኛው በር በዛኛው በር ምናምን መሄድ ትችላላችሁ። ለመዝናናት የምትጠቀሙበት መኪና ነው ማለት ነው። ሲከፈት በጣም ጸዴ ነገራሚ እንደሚሆን ያስታውቃል። እንዲሁም ደግሞ መሬቱ ላይ ብዙ አይነት ላይቶች አሉ፣ ውበት እንዲሰጠው የተሰሩ መብራቶች አሉ። በጣም የሚያምረው እኔ ወድጄዋለሁ። የህፃናት ዓለም ህፃናትን ያካተተ ፕሮጀክት ነው ማለት ነው። እና ደግሞ በሰፊ ስለሆነ ብዙ ሰውን ማስተናገድ የሚችል አይነት ነው። እዚህ ጋር የሆነ የዓለም ካርታ ሆኖ ከስር ህፃናቶች ሲጮቱ አይነት ነገር ለመግለጽ ተሞክሯል። በጣም ነው የወደድኩት ካሳንቺስ። እውነትም እንዳሉት ፍጹም ተቀይራለች በሚያስብል መልኩ በጣም ለውጥ አላት። እንግዲህ ለዛሬ ዝጋዩ ቀን፣ ቀጣይ ደግሞ በሌላ ቪዲዮ እንገናኛለን ማለት ነው። በትዕግስት ስለምትከታተሉኝ እንዲሁም ደግሞ ስለምታግዙኝ ኮሜንትም ስለምታደርጉልኝ ውድ ቤተሰቦች ያመሰግናችኋለሁ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑልኝ። ወዳችኋለሁ።